አማራ እኮ ዲስኩራ ድስ ከማንፈቅፈቅ ውጭ እንጀራ ከመሸከም ውጭ ምን አባት ታውቃለህ? በምልክ ጊዜም ያሉት ጉራጌና ኦሮሞች ናቸው የጦር መሪዎች። በደርግም እነሱ ናቸው ኦሮሞች ናቸው። ያሮሲ ኦሮሞ ነበር መከላከያ ሚኒስትሩ። የትኛውን የመከላከያ ሚኒስትሩ ነው የሚያውቀው? አማራ ደደብ ህዝብ ስለሆነ እኮ ነው። ቤርሜልን አንፈቅፍቅ አንተ እኔ ጀነራል ሆናለሁ እኔ ጳጳስ ሆናለሁ ማለት አይፈልግም አማራ። አህያ ስለሆንክ እኮ በቁጥር አንተ ነህ ትልቁ ሀገር የሰራ አንተ ነህ። ለምንድን ነው ጳጳስ ማትሆነው? ህዋት ያስቀመጠውን ጳጳስ አታባረውም? ሊቀ ጳጳስ ዘአክሱም ተብሏል። ምን ይሰራል መሀል ሀገር? ሲኖዶስ አቋቁሟል። ኦሮሞዎችስ ምን ይሰራሉ? ዋቄ ፈታ ናቸው፣ ሙስሊም ናቸው፣ ጴንጤ ናቸው። ምን ይሰራሉ? 1% በኦርቶዶክስ ውስጥ ቁጥር የላቸውም። አፋሩ ሙስሊም ነው፣ ሶማሌው ሙስሊም ነው፣ አደሬው ሙስሊም ነው፣ ደቡቡ ጴንጤ ነው። ኦርቶዶክስ ጠላት ነው ተብሎ ጴንጤ የሚባል ሃይማኖት ራሱ ኦነግ መስርቶለት ሄዷል። ስለዚህ ምን አባት ሰራል አማራ ስትለው አይሰማህም አይፈልግም። ስለዚህ ከኢትዮጵያውን መውረድ ስላልፈለገ ያልቀን